ለማንም ሰው ላይፍ ህይወት እኛ እንዳንገባ ለምን በደከመ ቢሆን ሀብታም መሆን ያለበት ወፍጮ ቤት ጤፍ የሚሸከሙ ነበሩ 30 ዓመት እስካሁን ለነማዘር ጤፍ ሲያመጡ አይደለም 25 ዓመት 20 ዓመት በእኛ ካልኩሌተር ቢሆን ምንም አዲስ አበባን አያውቅም አላህ ወደ 10 ፎቅ ሊሰጠው ይችላል እኛ ምን አገባን نحن قسمنا بينكم يا الله እኛን የምናከፋፍለው እንጂ እናንተ አይደላችሁ የምታከፋፍሉት ያለው ምክንያቱም ከሐሜት ጀርባ አጠገቡ ምን አለ አንድ ሰው ሲያማከው ውስጡ ሌላ በሽታ አለ ምንድነው እስቲ ማን ነው የሚነግረው ምቀኝነት አለ የሚያማሰው እኮ ምቀኝነት ስላለው አላህ ደግሞ ምን አለ አም يحسدون الناس على ما آتاهم الله من فضله እኔ ባከፋፈልኩት ርዝቅ ነው እንደናንተ የምትመቀኛኙት አለ ስለዚህ ከማን ጋር ይጣላው ከአላህ ጋር አከፋፋይ አላህ አንተ የተሰጠ ድርሻ ካለ ለሚገባው አካል ማከፋፈል ካለ ካንተ የሚጠበቀው ስለዚህ አላህ ለተለያየ ባሪያ የፈለገው ሊሰጥ ይችላል ላመነው ላላመነው ላመፀው ላላመፀው አላህ ለፈለገው ይከለክላል ለፈለገው ይሰጣል ዱንያ እንደሆነች 950 ዓመት እድሜ ኖረው የሚሄዱ የኑህ ህዝቦች አልፈውበታል ይሄው 60 እና 70 ዓመት ደግሞ ተብሎ የተነገረው ይሄ ኡማ ነው ዛሬ መስጊዳችን 90 የሚያክል እድሜ ከተገኙ ማሻአላህ በሉት ጨረሱት ጨፈጨፉት ኮኔ እድሜ የቡሰውን የበሉት ነው የሚባለው ግን ያው ዱንያን ጨርሰው አይደለም ይሄዱት ነክተዋት ነው ይሄዱት ዱንያ እኛን ትጨርሰናለች እንጂ እኛን ጨርሳትስ ነው ሰዎችን እየጨረሰች ነው የምትወስደው እንጂ አንተ ጨርሳት ትውልድ እየተካከዳል እያለ ቂያማ ይቆማል ስለዚህ ማንንም ሰው ሐሜት የሚባል ነገር ሲጀምር መጀመሪያም በሽተኛ ነው ያሰውየ ሐሜት ሲጀምር ምንድነው በዛ ወንድሙ ወይም በዛ እህቱ ወይም በዛ ቤተሰብ የታመመው በሽታ ስላለን ያ በሽታው ምንድነው ምቀኝነት እንዴት ከታ መጡ አንተ አላህ ለወንድም የሰጠው አንተ ጋር መጥቶ ካልኩሌተር ይዞ የሳም መስራት አለበት እንዴ አላህ ይጨምርለት እንጂ ማለት ያለበት ለዚህ ነው ማሻአላህ በሉ የተባለው